ነገር ግን አብ ሲያደርግ ያሳየውን ነገር ወልድ ደግሞ እንዲሁ ያደርገዋልና ይላል። ያሳየውን ያክል ያደርጋል። ኦኬ ወልድ ብሎ ራሱ ልጁ መሆኑን እንደገለጸ አይተሃል። እኛ ግን ሰው እንላለን። ብርቅ አይደለም። ልጅ ተብሎ ይገለጻል እኮ ነቢያቶችም ልጅ ይባላሉ። ኢየሱስ ክርስቶስ አይሁዶችን እናንተ ግን የልዑል ልጆች ናቸው ብሏቸዋል። የእግዚአብሔር ልጆች እንደሆነ ይናገራል። ከኢየሱስ በፊት የተላከው ዮሐንስ ነው። ዮሐንስ እኔ የእሱን ጫማ መፍታት እንኳን አልችልም፣ እሱ ከኔ ይበልጣል፣ እኔ ከሱ አንሰዋለሁ፣ እሱ ከላይ ነው ብሎ ለምን መሰከረ? እሱ በእሳት ይጠምቃል፣ በውሃ ነው የሚወጣው። ክብሩን እየገለጸለት ነው። አዎ መሲሁ ከዮሐንስ የተከበረ ነው፣ በጣም የላቀ ነው። እሱን እኮ እናምናለን እኛ እኮ። እሺ ከዮሐንስ እሱ ዮሐንስ ከክርስቶስ በፊት የመጣ ነብይ ነው። እግዚአብሔር ነው ዮሐንስን የላከው። ንስሐ ግቡ ትውልድ እስኪል ከኢየሱስ በፊት ንስሐ ግቡ፣ ወደ መንግስት ሰማይ እንድትገቡ ንስሐ ግቡ፣ ወደ እግዚአብሔር ተመለሱ ይል ነበር፣ ይሰብክ ነበር፣ የንስሐ ጥሪ ያስተላልፍ ነበር። ግን ኢየሱስ ሲመጣ አንድ ከኔ የሚበልጥ ይመጣል ብሎ ዮሐንስ ለምን መሰከረ? የሚመጣው ከኔ ይበልጣል ለምን አለ? እሱ ነቢይ ሆኖ አሁን ሊመጣ ያለው ከኔ ይበልጣል ለምን አለ? ግን እኛ ሰው እንላለን አይደል? ሸግቴው ይበልጣል እኮ ኢየሱስ ዮሐንስን ይበልጣል። ኢየሱስም ወደ ንስሐ ግቡ እያለ ይሰብክ ነበር። ልክ ዮሐንስ ወደ ንስሐ ግቡ እያለ ሲሰብክ እንደነበር እሱን አታውቂም? ኦኬ እሺ፣ ከዮሐንስም ነብይ ነው። ግን ከዮሐንስ ኢየሱስ ከበለጠ እኛ እሱ ነብይ ነው ሰው ነው ለምን እንላለን? እሺ መብለጡ አምላክ አያደርገውም እኮ ገናቸው። ይበልጣል፣ የተሻለ ነው፣ ከሱ ይበልጣል እንጂ አለቀ በቃ። እንጂ ከሰውነት አይለየውም። ያ ነገር ሰው ነኝ ብሎ ቃል በቃል ኢየሱስ ራሱን የተናገረው ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ኢየሱስ ክርስቶስ እኔ ሰው ነኝ ይላል። እኔ ሰው ይላል። እሱ ሰውነቱን እንግዲህ በመለኮት ሳይሆን ሰውነቱን በሰውነቱ ነው ያሳየው እንጂ በአምላክነቱ አላሳየንም። በምሳሌ ነው ያስተማሪ ነበር። አምላክነት የለውም። እነ ዮሐንስ እነ ነቢያቶችም እኛም ቢሆንንም እናንተ ከታች ናችሁ፣ የእናንተ መንግስት ከታች ነው፣ የኔ መንግስት ከላይ ነው ለምን አለሽ? ከላይ ወደ ላይ እንደሚያደርግ እየነገራቸው ነው። ትፈልጉኛላችሁ አታገኙኝም፣ ወዳለሁበትም ስፍራ ከቶ አትመጡም እያለ ይነግራቸዋል። ወደ አብ እሄዳለሁና አላቸው። ከራሱ እንደሚሄድ ወደ ሰማይ እንደሚያርግ እየነገራቸው ነው። እኔ ከላይ ነኝ እናንተ ግን ከታች ናቸው እያለ ይገልጽላቸዋል። እርሱ ወደ ላይ ማድረጉንና መሄዱን እየገለጸላቸው ነው። ሌላው ኢየሱስ እኔ ሰው ነኝ ብሎ በግልጽ ተናግሯል። እሱን ታውቂያለሽ አይደለ? እኔ እሱ ራሱ ክርስቶስ ነኝ ብሎ እኮ የገለጸበት አለ። እኔ እርሱ ነኝ ብሏል። ክርስቶስ ገና ነብይ ሊመጣ ያለው አንተ እኛ እናውቃለን፣ ሊመጣ ያለ አንድ ነብይ አለ እሱም ክርስቶስ ነው ብላ ሴትዮዋ በጠየቀች ሰዓት ውሃ አጠጭኝ የተባለችው አንተ ከአባታችን ከያዕቆብ ትበልጣለህ ባለችው ሰዓት አው በልጣዋለሁ፣ ከኔ የሚጠጣ ለዘላለም አይጠማም፣ እኔ የዘላለም ሕይወትን ውሃ እሰጣለሁ ለምን አላት። ከዛ አው ይሄንን ውሃ ስጠኝ፣ ዳግም አልጠጣም፣ ዳግም አልጠማም፣ ይሄን ውሃ መጠጣት ፈልጎ ክርስቶስ ማለት ምን ማለት ነው ያልኩሽ? ይኸውልሽ ክርስቶስ መባሉ እንደውም ፍጡር በሆነ እኮ ነው የሚያሳየው። እንጂ አምላክ ክርስቶስ አይደለም እኮ አምላክ ተሻላረን። ክርስቶስ ማለት ምን ማለት ነው? ትርጉም ታውቂያለሽ? እሺ በኃጢአታችሁ እንዳትሞቱ ነግሬያችኋለሁ። እኔ እርሱ ነኝ ስላላችሁ እኔን እርሱ እንደሆነው ካላወቃችሁ በኃጢአታችሁ ትሞታላችሁ ለምን አለ? እኔን እመኑ እወቁ ለምን አለ? ችግር የለውም። እሱን ማመን እኮ አለብን እኮ ክርስቶስ ኢየሱስ ክርስቶስ እንደሆነ ነብይ እንደሆነ መልእክተኛ እንደሆነ ማመን ግዴታ ነው። ኦኬ መልእክተኛ ሆኖ እሺ እኔ የዘላለምን ሕይወት እሰጣለሁ ከኔ በስተቀር ማንም ወደ አብ ሊገባ አይችልም ለምን አለ? ሕይወትም እኔ ነኝ፣ መንገድም እኔ ነኝ፣ እውነትም እኔ ነኝ ለምን አለ? ነብይ ሆኖ ሰው ላስረዳሽ። የዘላለማዊ ሕይወትን የሚሰጠው ክርስቶስ በእኔ የሚያምን የዘላለምን ሕይወት ይወርሳል። እሱ በእኔ አምኖ ቢሞትም እንኳን መጨረሻው ዘመን እኔ አስነሳዋለሁ ለምን አለ? የዘላለም ሕይወትን ይሰጣል ሲባል ምን ማለት ነው? ምንድነው የዘላለማዊ ሕይወት? እሺ ጥያቄ መጠየቅ ይቻላል? አንዴ የዘላለማዊ ሕይወት ማለት ምን ማለት ነው ታውቂያለሽ? አዎ ምንድነው የዘላለም ሕይወት ማለት? እኔ በክርስቶስ ከሰማይ እሱ እንደተላከ ከአብ ዘንድ እንደመጣ
እኔ ለኔ ኃጢአት እሱ እንደሞተ ካመንኩና በሱ አምኜ ከዳንኩ ቢሞት እንኳን እሱ በመጨረሻው ግን ያስነሳኛል፣ የዘላለምን ህይወት ይሰጣል። በማመኔ እድናለሁ እንጂ ካላመንኩ አልድንም እሱ ብሏል። ስላላመናችሁ በኃጢአታችሁ ትሞታላችሁ ብሏል። ምን ብሏል አይደለም ጥያቄ። የዘላለማዊ ህይወት ማለት ምንድነው ነው? ባጭሩ የዘላለማዊ ህይወት ማለት እውቀት ነው። እሺ ይሄን እውቀት ኢየሱስ ክርስቶስ የዘላለማዊ ህይወት እሰጣለሁ ሲል ጊዜ እውቀትን እሰጣችኋለሁ አሳውቃችኋለሁ ማለት ነው። ያም እውቀት ምንድነው? አንድና ብቸኛ እውነተኛ አምላክ እንዳለና ኢየሱስ ደግሞ የዚያ የአምላክ መልእክተኛ እንደሆነ ማወቅ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ፣ እንዲሁም የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ህይወት አለ። አየሽ፣ የዘላለማዊ ህይወት ማለት ስለ አንዱ አምላክ ማወቅና ክርስቶስ ደግሞ የዚያው መልእክተኛ ነብይ እንደሆነ ማወቅ። ይሄ ነው በቃ። ይሄን እውቀት ይሰጣል ማለት እንጂ ሌላ አይደለም። እቺ የዘላለም ህይወት ማለት ራሱ እኮ ራሱ አይደለ? እቺ የዘላለም ህይወት ማለት ራሱን አይደለ? እቺ ያለው ኢየሱስ ራስ ነው። አንተ እንደላከኝ ለሚያምን አለ አይደለ እኮ። እቺ ያለው ራሱን ነው። አዎ እቺ ማለት ራሱን ነው። እቺ የዘላለም ህይወት ማለት ከራሱ አፍ የሚወጣው ቃል ነው። ከአፉ የሚወጣው ቃል አይደለ ሰው ነው የሚያድነው የሚያነጻው። እቺ ያለው ራሱን አይደለም ሴትዮ፣ እውቀቱን ነው። እውቀት አባ ከወያዳ ይኸውልሽ፣ አንድና ብቸኛ እውነተኛ አምላክ አንተ ነህ፣ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ህይወት አለ። ያውቁ ዘንድ የሚለውን አስምሪበት። ስለ እውቀቱ ነው እየተናገር። ይህ እውቀት ነው የዘላለማዊ ህይወትን የሚያስገኘው። ይሄን ማወቅ ነው። ገብቶሻል አይደል? ይህን የዘላለማዊ ህይወትን አምላኩ ነው ስልጣን የሰጠው። በሰጠኸውም ላይ የዘላለማዊ ህይወትን እንዲሰጥ ስልጣን እንደሰጠኸው ሁሉ እያለ ይናገራል። ያም ምንድነው? እውቀት ነው። ያን እውቀት ደግሞ ማንኛውም ሰው የሚሰጠው የሆነ ነገር ነው፣ ሌላ ነገር አይደለም። ዘላለማዊ ህይወት ሲባል ማንኛውም ሰው ሊሰጥ አይችልም። ለምን? በአባቴ የሚያምን እውቀት ነው። ይሄን እውቀት ማንኛውም ሰው ሊሰጥሽ ይችላል። እውቀት አይደለም። የዘላለም ህይወትን እሰጣለሁ እንጂ እውቀትን እሰጣለሁ አላለም። የዘላለም ህይወት ከእርሱ እንደሚገኝ ራሱ መሰከረ። በወልድ የሚያምን ሁሉ የዘላለም ህይወት አለው። በአብ የሚያምን የዘላለም ህይወት፣ በወልድም የሚያምን የዘላለም ህይወት አለው አለ። በወልድ ካላመንም የዘላለም ህይወት እንደሌለ በራሱ አፍ ነው የተናገረው። የት አድርጓት እና ያኛው እስኪያወራ አንተን ይሰማል። ይኸው ነው። ጭራሽ ማዳመጥ አትፈልግም ወይ? አትረዳውም አማርኛውን? ከይቅርታ አለህ ሚውትህን አንሳ። ሄሎ ግራ ገባን ይላል። ግራ ብቻ ማኔን ነው ግራም ቀኝ። አዎ የዘላለማዊ ህይወት ማለት ምን ማለት ነው? ማኔን ነው። አዎ አይኔ ቅድሙ ላይ ነበር ልጠይቅ ያሰብኩት። ይሄን አትቀጥለውም? እጅቱ መመለስ ያቀታትም የዘላለማዊ ህይወት ምን እንደሆነ የዘላለማዊ ህይወት አጊታ የዘላለማዊ ህይወት አጊታት ላላገኛም ረባና ኔትወርካቸው ይሰማል። ኢሳይያስ 9:6 እንደገና ለማጠየቅ ፈልጌ ነበር። ምክንያቱም ይሰማል ነው። በጣም እየዘገየ ነው የሚደርሰው። ገስት ላይ ማን እንዳለ አይታየኝም ምናምን። ልጆች ኮፒ ሊንክ አድርጉ። 3000 ሰዎች አላችሁ ተከታተልኝ ማለት ነው። ገስት ላይ ማን እንዳለ አይታይም። ምናምን አልችልም፣ ማስወጣት አልችልም ምናምን። እሱ ባይመልስልኝ እሺ፣ እኔ ከኔ ጋር አውራ። የዘላለም ህይወት ኢየሱስን ማመን ነው። ኢየሱስ በአፉ የአባቴ ፍቃድ ወልድን አይቶ በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖር። እሺ ማስረጃ ሳይልሽ የዘላለማዊ ህይወት ማለት ይሄ ማለት ነው የሚለውን ከመጽሐፍ ቅዱስ ንገረኝ። የቱና ቁጥር ነው? ዮሐንስ ወንጌል 6 ምዕራፍ 6 ቁጥር 40 ላይ። እሺ ያን ብዙ እስኪ ምን ይላል?
ቆይ ከ35 ልምጣል። ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔም የሚያምን ፈጽሞ አይጠፋም። አየው፣ የዘላለም ሕይወት ኢየሱስ ነው። ከኢየሱስ ውጭ አይለም እንደስ አይደል? እሺ አሁንም ልድግምላ። ነገር ግን ወደ እኔ የሚመጣ ከቶ አይራብም፣ በእኔም የሚያምን ፈጽሞ አይጠፋም። ምን ማለት ነው? ፈጽሞ አይጠፋም ማለት በእኔ የሚያምን ፈጽሞ አይጠፋም ማለት የት እንደሚል ላሳይሽ ነኝ። ታነቢያለሽ መጽሐፍሽን? አንብብሽ 35 ወደ ታች አንተ አንብብሽ። አይለም እንደዛ የሚል አላመጣሽም። ማለት የዘላለማዊ ሕይወት ማለትን ማለት ነው የሚለውን ራሱ መጽሐፍ ቅዱስ ይናገራል። በእኔ የሚያምን አለ እኮ በእኔ የሚያምን ከቶ አይጠፋም ማለት የዘላለም ሕይወት ማመን አይደለም ጥያቄ ወገናችን። ነገር ግን እሺ ወደ ታች ይላል 17 ቁጥር 3 ላይ የዘላለማዊ ሕይወት ማለት ምን ማለት እንደሆነ ይናገራል። ከአርባ ላይ እሺ ሊጨምርልክ። እሺ ከ37 ልምጣ። አብ የሚሰጠኝ ሁሉ ወደ እኔ ይመጣል። አብ የሚሰጠኝ ሁሉ ወደ እኔ ይመጣል። ወደ እኔ የሚመጣውንም ከቶ ወደ ውጪ አላወጣም። ወደ እኔ የሚመጣውንም ከቶ ወደ ውጪ አላወጣም። ከሰማይ የወረድሁት የራሴን ፍቃድ ለማድረግ ሳይሆን የላከኝን የእርሱን ፍቃድ ለመፈጸም ነውና የላከኝን ፍቃድ ከሰጠኝ ሁሉ አንድ እንኳን ሳይጠፋብኝ በመጨረሻው ቀን እንዳስነሳው ነው። በመጨረሻው ቀን ማለት አሁን ሰው ይሞታል። በመጨረሻ ቀን ሊመጣ ያለው ኢየሱስ ነው። ከሞት በኋላ መጥቶ የሚያስነሳን ከኢየሱስ ውጪ ሌላ አለ ወይ? ወደ እኔ የመጣው አብ እኔ የሰጠው ማን ነው የሚያስነሳው? የዘላለም ማለት ነው። ይሄ አይደለም። በመጨረሻው ቀን እኔ አስነሳዋለሁ። እሱ የዘላለምን ሕይወት ከሱ አይደለም የሚያገኙት ከኢየሱስ አይለም። ስለ ዘላለማዊ ሕይወት አያወራም። እሱ የት እንደሚያወራ ልንገርሽ። ወይኔ እሺ፣ ወደ እኔ የመጣውን እኔ በመጨረሻው ዘመን እኔ ከሞት አስነሳዋለሁ ማለት ምን ማለት ነው? አይደለም። አሁን ጥያቄያችን የዘላለማዊ ሕይወት ማለት ምን ማለት ነው ነው ጥያቄው። የቱ ጋር ነው? የአባቴ ፍቃድ ወልድን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ምን ማለት ነው? እሺ ቆይ አንዴ፣ ወልድን አይቶ የሚያምን የዘላለም ሕይወት እንዲኖረው ማለት ምን ማለት ነው? ለዘላለም ትኖራለህ በወልድ ቃል እኮ ምን ማለት እንደሆነ አሁን ላሳይሽ። ራሱ ኢየሱስ ከተናገረው አሳየሽ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ ምን አለ? እስኪ አንብቢው እስኪ ቃሉን። ጌታ ዮሐንስ ወንጌል ምዕራፍ 6 አሁን ያነበብኩትን አብራራልኝ። ከዛ ወደ አንተ ጋር እሄዳለሁ። ወደ አንቺ ነው የምንሄደው። የዘላለም ምን ማለት እንደሆነ የሚናገረው እዚያ ጋር ነው። እሺ የአባቴ ፍቃድ ወልድን አይቶ እሱን አይደለም ወገናችን፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ነው። እኔም በመጨረሻው ቀን አስነሳዋለሁ። እርሱ ምን እንደሆነ ማመን የሚለውን ደግሞ እዚያ ጋር የዘላለማዊ ሕይወት የሚለውንም ጥቅልል አድርጎ ይነግርሻል። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 አንብቢው። እሺ ምን ይላል? ምዕራፍ 17 ቁጥር 3 እሺ ከአንድ ልምጣ። አባቴ ወይ ጊዜው ደርሷል፣ ልጅ ያከብሪ ዘንድ ልጅህን አከብረው። ከላይ መጣውልክና ከአንተ ለተቀበላቸው ሁሉ የዘላለም ሕይወት እንዲሰጥ በሰው ሁሉ ላይ ስልጣን ሰጥተዋልና። አየዋ በስልጣን በማለት በክርስቶስ ላይ እንዳለ ይሄ ቃል ይናገራል አለ። በክርስቶስ ላይ ስልጣን ተሰጠው እያለ ነው። ፍጡር መሆኑን እየገለጸልሽ ነው። አምላክ ስልጣን ይሰጣል አይሰጥም? መልሽ እስኪ። ለማን ነው? ከክርስቶስ ውጪ ሌላ ሞቶ ከሞቱ በኋላ አስነሳለሁ ያለው ነቢያት ማን ነው? ሌላ ስልጣን ስለመሰጠት ካነሳሽ ፍጡር መሆኑን እንዳውም የሚገልጽ ነው ኢየሱስ። ይሄ የተማለደው ገና ከመሞቱ በፊት ነው። ይሄን ቃል የጸለየው አምላክ ስልጣን ይሰጣል ወይስ ይሰጣል? ግን ልጃ ቃል ነው አይደለ? አሁን አማርኛ ስንተኛ ቋንቋሽ ነው? ከይቅርታ ጋር ይኸው አዳምጪ እሺ። ስልጣን 10ኛ ቋንቋ። አዎ 10ኛ ቋንቋ። እሺ ስልጣን የሚሰጠው ፍጡር ነው። እሺ ፈጣሪ ስልጣን አይሰጠውም። ኢየሱስ ስልጣን ተሰጠው ከተባለ በቃ አለቀ። ፍጡር መሆኑን ትልቅ የሚገልጽ ማስረጃ ነው። እንዳውም ይሄ አምላክ ቢሆን ስልጣን አይሰጥምና ስልጣንን ከኢየሱስ ውጪ እሺ ከሞት በኋላ አስነሳዋለሁ ያለው ለማስነሳት ስልጣን ያለው ሰው አለ? ነቢያቶች ጥያቄያችን አንብቡ፣ ጥቅሱን እያነበብን የዘላለም ሕይወት
አንተ ብቻ እውነተኛ አምላክ የሆንከውና የላከውን ኢየሱስ ክርስቶስን ያውቁ ዘንድ ክርስቶስ ከላይ እንደመጣ የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይላል። እሺ ይቺ የዘላለም ሕይወት ናት። ማን ይቺ የዘላለም ሕይወት? ራሱ ክርስቶስ አይደለም? ቆይ አንዴ አዳምጪ። ኢየሱስ ክርስቶስ ምን አለ? እሱ ጋር ቁጥር 3 ላይ አንድና ብቸኛ እውነተኛ የሆንክ አምላክ ያለው ማንን ነው? ራሱን ነው። እግዚአብሔር ነው። ደግሞ አብ እኔና አብ አንድ ብሏል። እሺ እስኪ እኔና አብ አንድ ነን ብሏል። ቆይ አንዴ እሱ ጋር አንድና ብቸኛ የሆንክ አምላክ ያለው ማንን ነው? እሺ አይደለም በል እሺ ራሱን ነው አይደለም? ራሱን ነው። ሰው እንዲያውቅ ነው ይሄንን ሊመና የለመነው። ደግሞ ወልድ በሱ ውስጥ አለ። አዳምጪ። ቆይ አባት ሆይ እያለ ራሱን ነው ትያለሽ? ኢየሱስ አብ ነው እንዴ? አንድ ላይ ናቸው። በስጋ ነው እንጂ አንድ ላይ ናቸው። አንድ ላይ ነው። ሁለት አይደለም፣ አንድ ነው። ወይስ አይደለም? ኢየሱስ አብ ነው አይደለም? ኢየሱስ ወልድ ነው። አዎ። ስለዚህ እየተናገረ ያለው አብን ነው። እሺ ወደ ሰማይ ቀጥ ብሎ ኢየሱስ ክርስቶስ አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ ካለ በኋላ ስለ ራሱ ደግሞ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ አለ። ኢየሱስ የተላከ መልእክተኛ እንጂ ሌላ አይደለም። እሺ ሸጊቱ ጨረሰን። ኦኬ መልእክተኛ ነኝ አላለማ። የዘላለም ሕይወት እኔ ጋ ነው ብሏል። የተላከ የሚለው ማንን ነው? አብ ላይ ስልጣን እንዳለው ወልድ ላይ ስልጣንም አለ ብሏል። አዳምጪ። ተሰጥቶ ነው እንጂ የለውም ስልጣን። ይኸውልሽ ስልጣን ሁሉ ተሰጠ የሰማይና ምድር ይላል። እሺ ስልጣን በኢየሱስ ላይ ሞት ላይ ለመፍረድም ስልጣን ካለው ለማንሳትም ከኔ ጋር እንቀጥል። ስልጣን ከተሰጠ በየትኛውም ነገር ላይ ቢሆን ተሰጥቶ ከሆነ ፍጡር መሆኑን የሚገልጽ ነው። እሱ በዚህ ላይ በህይወት ላይ በምን ላይ በየትኛውም የሚሆን በጨመረ በዚህ ላይ ስልጣን ተሰጥቶ ነው። ኢየሱስ ክርስቶስን አንተ እንደላከኝ ያውቁ ዘንድ ይመኑ ዘንድ እቺ የዘላለም ሕይወት ናት ካለ በኋላ የዘላለም ሕይወትን አሳልፎ ለኛ እሱ ከሰጠን እሱ ለኛ ሕይወቱን አሳልፎ እንደሰጠን ካመነን ለኛ እንደሞተልን ካመነን መጨረሻው ዘመን ስልጣን ያለው ጌታ ኢየሱስ ሞት በኋላ የሚያስነሳው ማን ነው? እሱ አይደለ ስልጣን ያለው ጌታ? እውቀት ነው። እሺ የዘላለማዊ ሕይወት የሚለው እውቀትን ነው። ያውቁ ዘንድ እያለች ነው። ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ ኢየሱስ ክርስቶስ ዓለም ከመፈጠር በፊት በነበረኝ ክብር ለምን አለ? ዓለም ከመኖር በፊት እኔ ነበርኩኝ። አብርሃም ከመኖር በፊት እኔ ነበርኩኝ። አብርሃም ግን የትውልድ ሁሉ መጀመሪያው ነው። ይሄ የታወቀ እውነት ነው። የትውልድ ሁሉ መጀመሪያ ነው። በአብርሃም አይደለ የመጣ ነው የበዛ ነው እና ግን ኢየሱስ ክርስቶስ አብርሃም ከመኖር በፊት እኔ ነበርኩኝ። ልጆች ያላ الادمين نزلوها تحت بارك الله فيكم والله ما تفهم አዎ እናንተማ እውነት ጋር ስትመጡ እኮ ትፈራል። እዙ ቢላ ክስት ላይ እሺ ከኔ ጋር እንቀጥል። እሺ ቀጥል። ኢየሱስ ክርስቶስ አምላክ አለው የለውም? ኢየሱስ ክርስቶስ አምላክ አለ የለውም? አይዛ ጋር ትንቢተ ኢሳያስ ምዕራፍ 9 ቁጥር 6 ላይ ለመሐመድ ነው ያልከውን ጥቅስ ማለት ነው። አንድ ለኢየሱስ ክርስቶስ ነው ስላሉ ምንም ለኢየሱስ እንደሆነ እንደማያሳይ ልገልጽላት ፈልጌ። ለማንኛውም እሺ ለኢየሱስ ነው ብለህ ነው አንተ የምታምነው እሱን? ይኸውልህ ኔትወርክህን አስተካክለህ እሺ። በጣም እየዘገየ ነው የሚደርሰው እኮ ኢሳያስ 9:6 እሺ ለመሐመድ ከሆነ መሐመድ እውነተኛ አምላክ ተብሏል ወይ ንገረኝ። አምላክ ማለት ምን ማለት ነው? እኔ አምላክ ነው አልኩኝ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አምላክ ነው አላለም። እንደው እንደ መጽሐፍ ቅዱስ እንሂድና አምላክ ሲባል ምን ማለት ነው? እንደ መጽሐፍ ቅዱስ ይሰማል?
ስሙም ድንቅ መካር ኃያል አምላክ ተብሎ ተጠርቷል። መሐመድ ወይ ይሄ መልስ ነው። ስለዚህ ቃል አምላክ ማለት ምን ማለት ነው? ድንቅ መካር ኃያል አምላክ ተብሏል። አንዴ አዳምጥ እሺ። አምላክ ማለት ምን ማለት ነው? እኔ አምላክ ነው የሚለውን ቃል አላነሳሁም። ነብዩ ሰለላሁ በዚያ ላይ የተገለጹት እርሳቸውን ሊገልጽ የሚችል ነገር አንስቼላቸዋለሁ። ምናልባት አዳምጣ ከሆነ ማለት ነው። እንዳው ብንወስደው እንኳን እሱን እዚህ አምላክ የሚለውን አምላክ ሲባል ምን ለማለት ነው? መጽሐፍ ቅዱስ ላይ ለአምላክ ብቻ የሚሰጥ መጠሪያ ነው ወይንስ አይደለም? ኖ ለመሐመድ ነው ብለሃል። ለመሐመድ ነው ብለሃል። አምላክ የሚለው ለነብዩ መሐመድ ነው አላልኩም እኔ። አትቀላቀል። ይኸውልህ እሱን አይደለም ነው ያልኩት እኮ መሐመድ ድንቅ መካር ኖ ስትል ነበር። አምላክ የሚለው ነብዩ መሐመድን አምላክ ብሏቸዋል አላልኩም። አዳምጥ። በዚያ ላይ ያሉ እሳቸው ሊገልጹ የሚችሉ ቃላቶች ነው ነው ብለሃል አይደል? እዚያ ጋር የሚገኙት ጥቅሶች እኮ ትንቢቱ ለእሳቸው ነው የተነገረው ነበር። ለምን አታዳምጥም? ሰውየው አምላክ የሚለው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነው ብዬ እኔ አልተናገርኩም። ወጥቷል አይደል? ነገር ግን በዚህ ውስጥ ላይ አለቅነት በጫንቃው ላይ ይደረጋል የተባለው ነገር አለቅነት የነብይነት አለቅነት በጫንቃቸው ላይ እንዳለ ብዬ በማስረጃ ታነሳለህ ነበር። ልክ እንዲሁ ነብያቶች ሙሴ አግኝቷቸው ሕፃን የተባለው እርሱ ነው ብሎ የገለጸባቸውን ሁሉ ስነግረህ ነበር። አምላክ የሚለውን ለማንሳት ፈልገሃል አንተ። ገብቶሃል አይደለ? እሺ አምላክ ሲባል ምን ማለት ነው? እንደ መጽሐፍ ቅዱስ መልስ። ለአምላክ ብቻ የሚሰጥ ነው ወይንስ ሌላም አካል አምላክ ተብሎ ይጠራል? አይ ኦኬ፣ ይሄ አሁን ብዙ አምላክ የተባሉ አሉ፣ ግን የጌታችን የመድኃኒታችን የኢየሱስ ክርስቶስ አምላክነት ከሌላው ይለያል። ወይ አንዴ ከሱ ይለያል ላይ አይደለም ጥያቄ። ይሄንን ደግሞ ወይ አንዴ አንድ ነገር እንድትረዳ ነው። ቆይ ነብያቶች አምላክ ይባላሉ አይባሉም? እንደ መጽሐፍ ቅዱስ የተባሉ አሉ አልኩህ፣ ግን የነሱ ከክርስቶስ አምላክነት የተለየ ነው። አሁን ወደሱ ልንመጣ ነው። ቀጣይ ወደሱ እንመጣለን። ግን እዚህ ቦታ ላይ አምላክ የሚለው ቃል ለሰው እንደሆነ ሰው ላይ እንደሚውል እንድትረዳ ያክል ነው። ነቢያት ከአምላክ ዘንድ ቃል የሚመጣላቸው ሁሉ አምላክ ይባላሉ አይባሉም? እንደ መጽሐፍ ቅዱስ ይባላሉ አይደለ? ነቢያቶች አምላክ ናቸው አይደል? እንደ መጽሐፍ ቅዱስ በል ጠንክር። አሁን በኋላ እናየዋለን። ኢሳያስ 40:10 ክፈትልኝ። አንዴ ጨርስ። ይሄን እየጨረስክ ትሄዳለህ። ነቢያቶች አምላክ ይባላሉ አይባሉም? እንደ መጽሐፍ ቅዱስ አምላክ ተብሎ ይጠራሉ አይጠሩም? አምላክ ይባላሉ ማለት ነው። አየህ አይደለ? ስለዚህ መጽሐፍ ቅዱስ ላይ የተባሉ አሉ አልኩህ እኮ። አዎ እሺ፣ በጣም ጥሩ እናመሰግናለን። አሁን እዚህ ጋር ምንድነው ልታውቁ የሚገባው ነገር እነሱ ግን የባህሪ አምላክ የሚባል ነገር የለም። ኢየሱስ ክርስቶስ የባህሪ አምላክ ነው። የባህሪ አምላክ አይደሉም ሲባሉ ነው እያልኩ። ኢየሱስ የባህሪ አምላክ ነው የሚለው የት ጋር ነው ያለው? እሱን ለመለየት ፈልገህ ነው አይደል? ይሄ ሁሉ ኢየሱስ ክርስቶስ የባህሪ ማስረጃ የባህሪ አምላክ ነው። ይሄን አይስተምሽ እኮ ላመጣልህ ነው። ላመጣልህ እሱ ወንድሜ ኢየሱስ አንደማመጥም። ቆላስይስ ምዕራፍ 1 ቁጥር እሺ አንብበሽ። ቆላስይስ ምዕራፍ 1 ከቁጥር 16 ላይ የሚታየውም የማይታየውም አለቅነትም ዙፋንነትም ሁሉ በክርስቶስ ኢየሱስ ተፈጠሩ ይላል። የኢየሱስ የባህሪ አምላክ ነው የሚለው የቱ ጋር ነው ማስረጃው? ፈጣሪ ነው እያለ ነው። ከዚህ ወደ ምን የባህሪ አምላክ ነው? ኢየሱስ ፈጣሪ ነው የሚለው አይደለም። ያውቀዋለሁ እኮ እየነገርኩህ እኮ ነው። ቆላስይስ ምዕራፍ 1 ከቁጥር 15 እስከ 16 የሚታየውም የማይታየውም ሁሉ በክርስቶስ ኢየሱስ ፈጣሪ ነው የሚል መጽሐፍ አውጣው። በኢየሱስ ክርስቶስ ተፈጠሩ ይላል። ምን ማለት እንደሆነ እንመጣለን። ኢየሱስ ሁሉ የተፈጠሩት በእርሱ ነው እሱ ሳይሆን ጥያቄያችን ወደ እሱ እንመጣለን። ስለዚህ ኢየሱስ ክርስቶስ የባህሪ አምላክ ነው የሚል ጥቅስ ስጠን። እሺ እኮ ልሰጥህ ነው።
ኢሳይያስ 40:10 ክፈትልን። ለምሳሌ ኢየሱስ ክርስቶስ ጭራሽ ስሙን አያውቀውም ብሎ ይላል። ኢየሱስ ክርስቶስ የባህሪ አምላክ ነው ብሎ የተናገረ አንድ ሐዋርያ ያስተነ መጽሐፍ ቅዱስ ላይ እግዚአብሔር እንደ ኃይል ይመጣል ለእያንዳንዱም እንደ ስራው መቆጠነቅ እየተደማመጥን አይደለም። እግዚአብሔር እንደ ኃይል ይመጣል ለእያንዳንዱም እንደ ስራው መጠን ይከፍል ዘንድ ዋጋው ከእርሱ ጋር ነው ይላል ትንቢተ ኢሳይያስ ምዕራፍ 40 ቁጥር 10። እዚህ ጋር እንደ ኃይል የሚመጣው ማለት ነው። የተጠየቀው ምንድነው? ኢየሱስ ክርስቶስ የባህሪ አምላክ ነው ወይ? እዚህ ጋር የሚመጣውና ለእያንዳንዱ እንደ ስራው መጠን የሚከፍለው ማን ነው? ኢየሱስ ክርስቶስ የባህሪ አምላክ ነው የሚል ጥቅስ የለም ማለት መጽሐፍ ቅዱስ ላይ ሄሎ ነገርኩህ። ፈጣሪነቱን እያመለከተ የባህሪ አምላክ እንዴት ነው? ሁሉ የፈጠረ እሱ ነው እያለህ ነው። የሚታየውም የማይታየውም ሁሉ በኢየሱስ ክርስቶስ ተፈጠሩ ይላል። ዕብራውያን 1:8 ላይ መመልከት ትችላለህ። ዕብራውያን 1:8 መመልከት ትችላለህ። አንተ ከጥንት ምድርን መሰረትክ፣ ሰማያትም የእጆች ስራ ናቸው ይላል። ምድርን የመሰረተ ሰማያት የእጁ ስራ የሆኑ ክርስቶስ ኢየሱስ ነው እና ፈጣሪነቱን ነው እንትን የምትለው ወይስ ምንድነው? ኦኬ ኢየሱስ ክርስቶስ የባህሪ አምላክ ነው እያለ ነበር። ለዚህ ጥቅስ አምጣ ሲባል ማስረጃ የለውም። እንደኛ እሱ ነው የኢየሱስ ክርስቶስ አምላክ ነው በሚለው ብንሄድ እንኳን ቆይ ተረጋጋ። ኢየሱስ ክርስቶስ የአምላክ ቃል ስለሚመጣለት የአምላክ ቃል የሚመጣላቸው ሁሉ አማልክት ተብለዋልና ብሎ ራሱ ተናግሯል። እንደው ከዛ ነው ቢከ ዕብራውያን 1:8 ከፋተው ዕብራውያን 1:8 ከፋተው ኢየሱስ ክርስቶስ የባህሪ አምላክ ነው የሚል መጽሐፍ ቅዱስ ላይ የትኛው ላይ የለም። አንደኛ እሱ ነው እኮ። ሁለተኛ አንተ ከጥንት የመሰረተው እግዚአብሔር ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ ይናገራል። እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ይላል። ገብቶሃል አይደል? ኦኬ እሺ፣ ሰማይና ምድርን የፈጠረ አምላክ አይደለም? ንገረኝ። አምላክ ማለት ነው። ገብቶሃል? እየተሰማ አይደለም ባይዘይ ኢየሱስ ስም አይደለም ነው ያልከው? ሰማያትና ምድርን የፈጠረ አምላክ ነው ወይስ ፍጡር? ንገረኝ። እግዚአብሔር ነው። ዘፍጥረት ምዕራፍ 1 ቁጥር 1 ላይ እግዚአብሔር መጀመሪያ ሰማይና ምድርን ፈጠረ ይላል። ኢየሱስ ክርስቶስ ደግሞ ወፍ አልፈጠረም። ኤኒዌይስ እየተሰማ አይደለም። ደጋግማለሁ። ኢየሱስ ክርስቶስ አይደለም እግዚአብሔር ነው የፈጠረው ይላል መጽሐፍ ቅዱስ። ሰማይና አዎ ዕብራውያን 1:8 ክፈተውና አንብበው አብረን አንድ ጀምራም ዕብራውያን 1:8 አንብብ አውጣና ይኸውልህ ጂሰስ ወንድሜ እሱ የጠየቁት ጥያቄው ከስር ብትመልስለት አይሻልም? እንደዛው ብንሄድ አሪፍ ነበረ። እኔም እኮ እንዳንተ ክርስቲያን ነኝ እኮ። አንተ ሰማይና ምድር የፈጠረው ማን ነው ብለህ ነው የምታምነው? አንተኛው ኢየሱስ ነው ወይንስ እግዚአብሔር ነው? እኔ ሱዲ ክርስቲያን ነህ? አዎ ሱዲ ነኝ እኮ። እግዚአብሔር ማለት በብሉይ ኪዳን እግዚአብሔር የተባለው ኢየሱስ ክርስቶስ በአዲስ ኪዳን። እሺ እየሰማ ነው። እሺ ሱዲ ነኝ። አሁን ይኸውልህ ይሄ እሱ አሁን እያለ ያለው እኮ አንተ የጠየቅኩት ጥያቄ ሌላ ነው። እሱ እየመለሰልህ ያለው እኮ ሌላ ጥያቄ እኮ ነው። ሌላ እንትን ነው። አንተ የጠየቀው አሁን ምድርና ሰማይን የፈጠረው ኢየሱስ ነው ወይስ አምላክ ነው እያልከው ነው አይደለ? አሁን አንተ ቅድም እንዳልከው ዘፍጥረት አንድ ላይ እግዚአብሔር ምን አለ? ምድርና ሰማይን ፈጠረው ይላል እግዚአብሔር።
አሁን በዛ ብንሄድበት አሁን በአዲስ ኪዳን ግን ያው ኢየሱስ ምድርና ሰማይን ፈጠረ የሚል የለም እንደኔ ማለት ነው። እኔ እንዳየው ከሆነ በአዲስ ኪዳን የለም። በብሉይ ኪዳን ግን ኢየሱስ ድንቢጥ ተፈጥሯል የሚል የለም መጽሐፍ ቅዱስ ላይ። ይቅርታ ድንቢጥ በጣም ትልቅ ሆነች ጉንዳን ፈጥሯል የሚል የለም። ምንም ማድረግ አይቻልም። ያ ጀማዓ ገስት ላይ ማን እንዳለ ይታየኝ። ያ ጀማዓ ምን ይሻላል? ስማኝ እሱ እኔ ዛሬ ደግሞ ሌላ ጥያቄ እጄ ስለመጣሁ አንቺን ጥያቄ ልጠይቅና እሱን አስተናግደው መጀመሪያ። ሌላም ጥያቄ አለኝ፣ እሱንም ጥያቄ ጠይቀዋለሁ። እሱ ይሰማል። ቁርአን ነው። እሺ ወርስ ሰላም አብዱልከሪም ገስት ላይ ወላሂ ማንም ሳይታይ እንዴት ነው? ሰላም ነው። ሰላም ይኸውልህ አብዱልከሪም እንዴት ነው ይሄ እንትን የሚስተካከለው? ገስት ላይ ሰው አይታየኝም፣ ማስገባትም አልችልም፣ ማስወጣትም አልችልም፣ ምናምን ምንም ነገር ማድረግ አልችልም። ላይቭ መክፈትና ማውራት ብቻ ነው የምችለው። የምን ችግር ነው? እንቀጥል። እንዴት ወይ አውርደት ወይስ አሁን የሆነ ነው ወይስ ከዚህ በፊት? አረ ከመጣህ ጀምሮ ነው፣ ከ3 ቀን ምናምን ጀምሮ። ጸልይበት ሪፖርት ጸልይበት። ወደ ማን ልጸልይ? ወደ አብ ወደ ወልድ ወይንስ ወደ መንፈስ ቅዱስ? አንድ ገጠመኝ ቲክቶክ ከከፈትኩ ጀምሮ ትልቅ ገጠመኝ ገጠመኝ እሱ የሆነ ክርስቲያን ከ2 ወር ምናምን በፊት መሰለኝ ታስታውሳላችሁ፣ ላይቭ ላይ ነው ጥያቄዎች ጠይቆ ከመለስኩለት ካወራን በኋላ እንደው አሁን ደግሞ በተራችን የመጨረሻ መሰነባበቻ ይሆን ዘንድ እኔም ልጸልይ አንተም ጸልይ አለኝ። እኔ አንተም ጸልይልኝ እኔም ልጸልይልህ አለኝ። እሺ መጀመሪያ እኔ ልጸልይ አልኩት። መስማማለን። እሺ መጀመሪያ እኔ ልጸልይ እሺ አለ። ጸለይኩኝ። አሜን ካለ በኋላ ከጨረሰ በኋላ እኔ አምላክ ያላህ እያልኩኝ ወደ አንዱ አምላክ ብቻ ጸልያለሁ። ጨረስኩኝ። አሁን የኔ ተራ ነው። እኔ ደግሞ ልጸልይልህ አለኝ። እሺ ትጸልያለህ፣ ነገር ግን መጀመሪያ ወደ አብ ነው የምትጸልይልኝ ወደ ወልድ ነው ወደ መንፈስ ቅዱስ አልኩት። ምረጥ፣ ወደ የትኛው ይባል? ወደ ሶስቱም። አብ ወልድ መንፈስ ቅዱስ አንድ አምላክ አይደል? እንደዛ የሚል የለም መጽሐፍ ቅዱስ ላይ። አብ ወልድ መንፈስ ቅዱስ አንድ አምላክ የሚል የለም። እሺ ምርጫ ልስጥህ። ወይ እንደ ኢየሱስ ነው የምትጸልየው ወይንስ ከኢየሱስ ክርስቶስ ተቃራኒ ይሆናል? ኢየሱስ ወደ ማን ነበር የሚጸልየው ይላል መጽሐፍ ቅዱስ? እስኪ ክርስቲያን ካለ ይመልስልኝ። ኢየሱስ ወደ ማን ነበር የሚጸልየው? ወደ ወልድ ወደ ልመልስልህ እኔ ልመልስልህ። ኢየሱስ ወደ ማን ነበር የሚጸልየው? ኢየሱስ በምድር ላይ በነበረበት ጊዜ እየጸለየ ነበር። ወደ አብ ነው የሚጸልየው። እኔ እንደሚያውቀው መጽሐፍ ቅዱስ እንደሚናገረው ከሆነ ወደ አብ ብቻ ነው የሚጸልየው ወይንስ ወደ አብ ወደ ወልድ ወደ መንፈስ ቅዱስ? ኖ ወደ አብ ነው የሚጸልየው እሱ። አንተም ወደ አብ ብቻ ነው የምትጸልየው? ወደ ወልድና ወደ መንፈስ ቅዱስ አትጸልይም? እኔ ይኸው ሶስቱ አንድ አምላክ ነው፣ አንድ ላይ ማለት ነው። እኔ በሶስቱ ነው የሚጸልየው። ግን ኢየሱስ ስንቶቹን ያልከው አሁን? ይኸው አብ ወልድና መንፈስ ቅዱስ ይሄ አንድ ላይ አይ ማለት እኮ ይሄ ስንከፋፈለው ነው እንጂ በእንትኑ አንድ ናቸው፣ ስራቸው አንድ ናቸው። አሁን እዚህ ላይ ዮሐንስ ስራቸው አንድ ነው። አዎ ኦኬ፣ በጣም ጥሩ። ሶስቱም ተሰቅለዋል? አልተሰቀለም ሶስቱ። ስለዚህ ስራቸውም ይለያያል ማለት ነው። አንዱ የስቅለትን ስራ ይሰራል፣ ሌሎቹ ደግሞ በስራ ይለያያሉ ማለት ነው። ስራቸው አንድ ነው ማለት ነው። እሱዬ እዚህ ላይ እኮ አሁን እንደምናገረው ከሆነ ማለት ነው መጽሐፍ ቅዱስ ላይ እዚህ መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እንደምናገረው ከሆነ እንደዚህ ይላል እኮ ኢየሱስም እንዲህ አለው፣ መንገድ እኔ ነኝ፣ እውነትም ሕይወትም እኔ ነኝ፣ በእኔ በኩል ካልሆነ በቀር ወደ አብ የሚመጣ የለም ይላል። እንደገና ደግሞ ወደ ታች ዝቅ ብሎ ቁጥር 9 ላይ እንደዚህ ይላል፣ ኢየሱስ እንዲህ አለ፣
አንተ ፊልጶስ ይሄንን ያህል ጊዜ ከእናንተ ጋር ቆይ ሲኖር አታውቁኝምን? እኔን ያየ አብን አይቷል። እንዴትስ አብን አሳየን ትላለህ? እኔ በአብ እንዳለ አብም በእኔ እንዳለ አታምኑም እያለ ይናገራል ማለት ነው። በጣም ጥሩ። ስለዚህ ኢየሱስ ክርስቶስ ወደ አንዱ አምላክ የሚያደርስ ድልድይ እንጂ አምላክ አይደለም ማለት ነው አይደለ? በላይ በኔ በኩል ካልሆነ አንድ ሰው ወደ አብ እንትን የለም እያለ ነው። ስለዚህ ወደ ማን የሚወስድ ድልድይ ነው? እሱ መንገድ ነው። እሱ ወደ አምላክ አይደለ? ስለዚህ ወደ አምላክ የሚወስድ አድራሽ ድልድይ እንጂ እሱ አምላክ አይደለም ማለት ነው። አለቀ በቃ። ይሄ ጥቅስ አምላክነት ሊያስረዱበት ይፈልጋሉ። በጣም ከዋነት የተነሳ ወላሂ እንደውም የሚያስረዳው ክርስቶስ አምላክ እንዳልሆነ ነው። እሺ እሱ አንድ ይኸው ቁጥር 9 ላይ ደግሞ እንደዛ እያለ ነገር ኢየሱስም እንዲህ አለው ይላል። ቁጥር 9 ላይ ኢየሱስም እንዲህ አለ፣ አንተ ፊልጶስ ይሄንን ያህል ጊዜ ከእናንተ ጋር ሲኖር አታውቁኝምን? እኔን ያየ አብን አይቷል እያለ እኮ ነው እየተናገረ ያለው ኢየሱስ። እዚህ ጋር ማየት እዚህ ጋር የአይን ማየት ነው እየተናገረ ያለው። ምሳሌ ንግግር አስጨርሰኝ። በምሳሌ እንትን እኮ ነው እየተናገረ ያለው። እኔ ያየ አሁን ለምሳሌ እሺ እዚህ ጋር እኮ እነ ፊልጶስ እና ሌሎችም ሐዋርያቶች ነበሩ እሱ ጋር፣ ግን እነሱ ጋር እየኖረ ነበረው እሱም ይሄንን እያለ ኢየሱስ ይሄን ያህል ጊዜ እናንተ ጋር ሲኖር አታውቁኝምን? እኔን ያየ አብን አይቷል እያለ እኮ ነው። እኔም በአብ እንዳለ አብን በእኔ እንዳለ እኮ አዳም ትንሽ እኔ በእናንተ እንዳለሁ እናንተም በእኔ እንዳላችሁ ይላቸዋል ሐዋርያቶችን። አምላክ ናቸው ማለት ነው እነሱ? ኖ እሱ አላለማ፣ እንደዛ አይደለም እኮ እሱ ያለው እኮ እኔ በአብ እንዳለ አብን በእኔ እንዳለ ነው እያለ ነው። እኔ በእናንተ እንዳለሁ እናንተም በእኔ እንዳላችሁ ብሏቸዋል ሐዋርያቶችን ኢየሱስ። ስለዚህ ኢየሱስ በውስጣቸው ስላለ አምላክ ናቸው ማለት ነው ሐዋርያቶች። 15ኛ ሥላሴ ጀባ ብለን ምን ላይ ነው እንደዛ ያለው? በቃ ላሳየሽ። እሺ መጽሐፍ ቅዱስ ይዛ ማኔ ዛል መጽሐፍ ቅዱስ ይዣለሁ። 14 20 ላይ ዮሐንስ ወንጌል ምዕራፍ 14 ቁጥር 20 ላይ ምዕራፍ 14 ቁጥር 20 እኔ በአባቴ እንዳለሁ እናንተም በእኔ እንዳላችሁ እኔም በእናንተ እንዳለሁ በዚያን ቀን ታውቃላችሁ ይላል። ስለዚህ አምላክ በውስጥ ኢየሱስ ክርስቶስ አምላክ ነው ብለህ ነው የምታምነው አይደለ? እኔ በእናንተ አለሁኝ እናንተ በእኔ ያላችሁ ሲል ስለዚህ አምላክ ናቸው ማለት ነው እነሱ ሐዋርያቶች። እነሱ አምላክ አይደለም። ለምን? በኢየሱስ ክርስቶስ ውስጥ አሉ እኮ ስሩም በእነርሱ ውስጥ አለ። አየህ፣ አምላክ ለማድረግ ኢየሱስን የሚሰጧቸው ሹብሃ የሆኑ ቃላቶችን እንዳለ በሌሎች ተብለው ታገኛላችሁ። በጣም ይገርማል። የዛኔ ታዲያ ለዚህንም አምላክ አድርጉ እስኪ ሲባሉ የዛኔ ሳክ ያደርጋሉ፣ ይቆማሉ። አያችሁ? ሰላም እሱ በጣም ጥሩ። አሁን ይህንንም አንብባለሁ፣ ግን እዚህ ጋር ደግሞ እሺ አሁን ሙስሊሞች በኢየሱስ ክርስቶስ ያምናሉ አይደለ? እሱን በኢየሱስ ክርስቶስ ነብይነት መልእክተኛነቱ እናምናለን። እና በኢየሱስ ክርስቶስ የሚያምን ሰው ሁሉ እሱ የሚሰራው ነገር መስራት አለበት አይደለ? ጥያቄን ጨርስ። እሺ ጥያቄ እኔ እዚህ ላይ ዋናው ማወቅ የፈለኩት ወይም ደግሞ እንደተረዳሁት ከሆነ እዚህ ላይ ምዕራፍ 14 ከቁጥር 1 ጀምሮ እስከ 6 ያለውና እንደገና ደግሞ እስከ 9 ያለው ከ1 እስከ 9 ያለው ውስጥ ያለው ቃላቶች እሱ አምላክ እንደሆነ ይገልጻል ብዬ ነው የሚያምነው። ኢየሱስ ክርስቶስ አምላክ እንዳለው ነው ያስተማረው። ግልጽ ያስተማረው ቃል እያለላችሁ በእኛ ጋር ምን አለ መሰላችሁ? ሙሕከምና ሙተሻቢሃት አሉ። እንደው ባጭሩ እንገራችሁ ክርስቲያኖች፣ እሺ ወላሂ ለነጥብ ተመሰሉት። ክርስቶስ አስተማሪ ነው ወይ? ያው አስተማሪ ነው። ገብቷችኋል አይደል? የሰጠኸኝን ቃል ሰጥቻቸዋለሁ እያለ ቃል ተቀብሎ ለትውልድ ያስተማረ ነብይ ነው፣ እንደ መጽሐፍ ቅዱስ ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ከእግዚአብሔር የሰማሁትን እውነት የምነግራችሁ ሰው ነኝ። አለቀ በቃ። ሰምቶ የሚናገር ነው። ትምህርቴስ ከእኔ አይደለም ከላከኝ እንጂ ይላል አይደለ?
እንዳስተምር ወንጌልን ወደ ሌሎች ከተሞች ሄጄ እግዚአብሔር ወንጌል እንድሰብክ ተላኩኝ እያለ ይናገራል አይደል? ስለዚህ በዚህ በትምህርቱ ውስጥ ሙሕከምና ሙተሻቢሃት የሚባል ነገር አለ። ሙሕከም ማለት ግልጽ ምንም የማያሻሙ የሆኑ ትምህርቶች ናቸው እነሱ። ሌላኛው ደግሞ አሻሚ የሆነ ያ ማለት ለተከታዮች የግዴታ የእውነት ሆኖ የሚገልጻቸው የሆኑ ቃላቶች የሚያስፈልጋቸው ናቸው። አሁን እናንተ ስለ መለኮታዊ ጉዳይ በተለይ ሙሕከም የሆነ ቃል ነው ሊገኝ የሚገባው፣ ግልጽ ምንም የማያሻማ በዚህ ላይ ስናይ ጊዜ አንድና ብቸኛ እውነተኛ አምላክ አብ አንተ ነህ እያለ በሙሕከም ምንም በማያሻማ ግልጽ በሆነ ቃል አምላክ ማን እንደሆነ ይገልጿል ኢየሱስ። ገብቶሃል አይደለ? ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላካችሁ አድርጋለሁ አለ። ያው ኤፌሶን ምዕራፍ 1 ቁጥር 3 ላይ ኤፌሶን ምዕራፍ 1 ቁጥር 17 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። አየህ አይደለ? አምላክ እንዳለው ለኢየሱስ ክርስቶስ ራሱን ተናገረ፣ ሐዋርያቶች ሁላቸው ተናገሩ። خلاص አምላክ ካለው ያ አምላክ ብቸኛ አምላክ እንደሆነ ከገለጸ ኢየሱስ ሌላ ምንም ሙተሻቢሃት የሆኑ ቃላቶችን መለቃቀም አያስፈልግም። በእነዚያ ላይ ተጨምሮ ይሄ ኢየሱስን አምላክ ሊያደርገው ይችላል ተብሎ የሚያስገር ጥቅስ ላይ አትሄዱ። ራሳቸው ነው እነዚህን ለኢየሱስ እናደርጋቸው ስለዚህ አምላክ ያደርጉታል። ላ አምላክ ማን እንደሆነ በግልጽ ሙሕከም በሆነ ምንም በማያሻማ ቃል ገልጽ። መጽሐፍ ቅዱስን ለምን አንተ በራስህ ትተረጉማለህ? ትርጓሜዎች እኮ አሉን እኛ። እሱ ወንድሜ በራሴ ቃል በቃል እያነሳ እየተናገርክ ያለው መጽሐፍ ቅዱስ ለቁርአን ቃል በቃል ወይም ግልጽ ነው ተብሎ አልተቀመጠም። የአባቶች ትርጓሜ አለን። በትርጓሜ ነው። ኧረ ቆይ ተረጋጉ። ይሰማችኋል? እኔ ከራሴ የተረጎምኩትን አንድ ትርጓሜ አሁን ስጭልሽ። አሁን ካነበብኩት እሱ ቆያችን ይሄን ረባካችሁን ቆይ አንዴ። አሁን ተረጎምክ እያለች ነው። ምን አይነት ትርጉም ነው እኔ አሁን የተናገርኩት? ቃል በቃል ነው ያነበብኩት። አሁን ልክ እናንተ ቁርአንን በተፍሲር እንደምትፈስሩት ሁላ እኛም የአባቶች ትርጓሜ አለን። አልጠየኩሽ። አሁን ስለ ተፍሲር በኋላ እናወራለን፣ ችግር የለውም። እኔ ከራሴ የተረጎምኩትን ትርጓሜ አሁን ካነበብኩት አንድ እስኪ ያላ በይ። አቤት አልሰማሽም? አዎ አልሰማሁም። ድገምልኝ። እሺ እኔ ከራሴ የተረጎምኩትን ትርጓሜ አሁን ከተናገርኩት መካከል አንድ እስኪ ክርስቶስ በእኔ ያላችሁ የሐዋርያትን ምን ብዬ ተናገር? በያ በይ። ክርስቲያኖች ግልጽ የሆነ ኢየሱስ ክርስቶስ አምላክ እንዳለው ስንነግራቸው በራሳቸው አትተርጉሙ ይሉናል። እኔ ከየት ነው ከራሴ የተረጎምኩት? አምላክ እንዳለው መጽሐፉን የተናገረው አውጣለትና ብልክር ዮሐንስ ወንጌል ምዕራፍ 20 ቁጥር 17 አውጣውና እንዴት ብለው እንደሚተረጉሙት እንመልከት። እኛ ቃል በቃል አንብቡ መጽሐፉን እያልናቸው አይ ትርጉም እናንተ ትሰጡናላችሁ ይሉናል። እኛ ትርጉም አልሰጠንም፣ ያለውን ቃል ነው የምናስነብባቸው። አንብቢው ይሄ ቃል ምን ይላል? 17 ምን ይላል? አንብቢው ምን ይላል? ሄሎ ወጣች። ጥያቄ ነበረኝ። ጥያቄ ኢሳይያስ 9:6 ላይ ነው። እኔ አነባዋለሁ። ሰው ለኔ ስጠኝ። ቆይ እስኪ ጄሰስ ቆይ ከኔ ጋር ጀምር። ጥያቄውን 9:6 ተመለስና አንዴ ሄድ እንጨርስ። እዚህ ጋር ነው ያለነው። እኔ አነባለሁ እያለች ነው። ታነቢያለሽ አንቺ? ታነቢያለሽ? እሺ ማን ደስ ያላቸው አንድ ክርስቲያን አሉ። እኔ ገስት ላይ ሰው ማን እንዳለ አይታየኝም። ኦኬ እኔ ቅድም ስለ ህይወቱን ያወራሁኝ አወራትከኝ። ኢየሱስ ህይወት እንዳለው ህይወት ሰጪ እንደሆነ ያለው ማን ነው? ይሄንን አንዴ አንብብና እስኪ እዚህ ጋር አስረዱን እስኪ። ኢየሱስም ገና ወደ አባቴ አላረግሁምና አትንኪኝ፣ ነገር ግን ወደ አምላካችሁ እሄዳለሁ። እኔ ወደ አባቴና ወደ አምላካችሁ ወደ አምላኬና ወደ አምላክ አይታየኝም ግን
ኧረ እባክሽ ይታያል። የምር አይታየኝም። ይታያል። ቆይ እሺ። ኢየሱስም ማርያምን አላት። እርሷ ዘወር ብላ በዕብራይስጥ ረቢ አለችው። ትርጓሜውም መምህር ሆይ ማለት ነው። ኢየሱስም ገና ወደ አባቴ አላረግምና ይሄ ከሞት ተነስቶ ለማርያም የተገለጠበት ቦታ እንደሆነ ታውቋለህ? ቀጥይ። አዎ እሺ። ማርያም ኢየሱስን አይታ ተደስታ እሱን ልነካው ስል ነው ይሄ ቃል የተጻፈው። ኧረ ቁጥር 17 አንብቢው። ቁጥር 17 እሺ። ኢየሱስም ገና ወደ አባቴ አላረግምና አትንኪ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ እስከታች አነባለሁ፣ አታጥፈው። ኦኬ ብለሽ ንገሪያቸው አላት። መግደላዊት ማርያም መጥታ አይታየኝም። በቃ ቁጥር 17 ወይ እስከታች አነባለሁ። ጌታን አይታየኝም በስነ ስርዓት አሳየኝ። ስታነብ ጊዜውን ከምትፈጅብን እስከ ጥያቄውን ቢቀር አታንብቢው በቃ። እኮ ኢየሱስ አምላክ አለው አይደለ? ጋድ ኢዝ ላቭ እሱ እኮ ብሏል። አባቴ ልኮኝ የራሱ ትርጓሜ ነው የጠየቁትኝ። ኢሳይያስ 6 መጠየቅ ነው የምፈልግ እሱን አይደለም። እኔ አሁን እሱን ዳብራራ አይደለም። ሁለታችሁም አንዴ ተረጋጉ። ስንት አምላክ ነው ያለው? አንድ አምላክ። እኔ በሱ አይደለም። ኦኬ አንድ አምላክ አለ። ያ አንዱ አምላክ የኢየሱስ አምላክ ነው። ኦኬ ኢየሱስ መጀመሪያ በስጋ በነበረበት ሰዓት ማንኛውም ሰው ይነካው ነበር፣ ይዳስሰው ነበር። ቆይ ያ አምላክ አንዱ አምላክ የኢየሱስ አምላክ ነው አይደል? አሁን ሞቶ ሲነሳ እሱ ከመንፈስ ሆኗል እንጂ በስጋ አይደለም። እኔ በመንፈስ ነው። መጠይቅሽ ሌላ የምትመልሺው ሌላ ነው። አንዴ ቅርታ። አሁን ሲነሳ ኢየሱስ ሲነሳ ስጋና የለውም? አዎ ሲነሳ ስጋና ደም የለም፣ በመንፈስ ዛት ነው። አሳን ለማሪ በላው ታዲያ ምን ነው? ስጋና ደም ሌላ ቦታ ላሳይ። እሺ በቃ መረጃ ልስጥሽ። በቃ አንዴ ተረጋግሽ። ሲነሳም ስጋም አለው ባይዘው የለው በመንፈስ ነው እንጂ ስጋና ደም የለም ብሏል በራሱ። እሺ አንዴ ተረጋጊ። ኧረ አንዴ ተረጋጊ። ግን ሞቶ እንደተነሳ ታምናለህ? አንዴ ተረጋጊ። ኧረ አንዴ ተረጋጊ። የምዕራፍና ቁጥር ነው ትችላልሽ እዚህ ላይ። እሺ ሲነሳ ማርና እንትን እንደተመገበ ታስታውሻለሽ? ማርና አሳ ከተነሳ በኋላ የተመገበው አይደል? እና እሱ ከተነሳ በኋላ እና ምን ስፒሪቱን እየበላ ነው። ስለዚህ ስጋና ነፍስ ነበረው አይደል? በዛ ሰዓት ላይ በመንፈስ ነው። ስጋና ደም መንፈሱ ነው የበላው። ስጋና ደም ይኸው የለም። መንፈስ ይመገባል እንዴ? ናቲ ዳስሰኝ እጄን ያው የተወጋውበት ራሴ ነኝ። በሩ በተዘጋበት ቤት እሱን እሱ ክፍል ላይ እኔ ክፍሉን ላውጣልሽ። በቃ እናትዬ እሱ ክፍል ላይ እየተወራለው ኢየሱስ እንደውም ስጋ እንዳለው እያሳየ ነው። ዮሐንስ ወንጌል ምዕራፍ 20 ላይ ነው የምታገኘው። ላሳይሽ እዚሁ ላይ ከዚህ በኋላ ቶማስም ወደዚህ አምጣ፣ ይሄው እጅህን አምጣና በጎን ያግባው አለው። አይተሻላ እዚህ ክፍል ላይ ዳሰኝ እያለው ነው። እዚህ ስጋ እንዳለው እያሳየ ነው። ከአንቺ ከምትዩ በተቃራኒ ነው እያወራ ያለው ክፍሉ። አንቺ ከምትዩ በተቃራኒ ስጋና ደም የለም። ስጋና ደም እንዳለ ኧረ ተረጋጊ አንዴ። ጣትህን አምጣና ዳሰኝ እያለው እኮ ነው። እኔ ራሴ ነኝ ማለት እኮ ነው። እኔ ራሴ ነኝ አትጠራጠርም እያለው እኮ ነው። አንተ ቶማስ እናት ቆሽ ክፍሉ ስለምን እየተወራ ነው እዚህ ክፍል? አንዴ ክፍሉ ስለምን እየተወራ ነው እዚህ ላይ? እሺ ታውቂዋለሽ ክፍሉ ስለምን እየተወራ እንደሆነ? እዚህ በማታውቂው ነገር ነው ማለት። ክፍሉ እየተወራ ያለው መጀመሪያ ሰዎች ተነስተዋል ተብሎ በተነሳ ሰዓት ከ12ቱ መካከል ቶማስ የተባለው እዚህ ጋር አላመነም ነበር። እዚህ ጋር ሲናገር አላመነም ነበር ከላይ ጀምሮ ማለት ነው። ሳልዳስሰው አላመነም ነበር። በመካከላቸው ድንገት ተገለጠ። ድንገት ነው የተወራ። አንዴ ተረጋጊ። አዳምጫ አይሉ ረብ ፈጣሪ ክፍሉን እየተወራ ያለው እዚህ ከ12ቱ ደቀ መዛሙርት መካከል ቶማስ አልነበረም። እዚህ ክፍል ላይ ቶማስ አልነበረምና ሌሎቹ ደቀ መዛሙርት ጌታን አይተነዋል አለ። እሱ ግን የችንካሩ ምልክት በእጆቼ ካልነካው ካላገባው አላምንም አለ።
ኢየሱስን ካልነካሁት እኔ አላምንም አለ። እነሱ አምነው ነበር አይተውታል፣ እሱ አላምንም አለ። ዳስሳለሁ አለ። ሳልዳስስ አላምንም አለ። አላምንም ያለው ኢየሱስን ማየታቸውን አላምንም ነው ያለው። ከዛም በኋላ ኢየሱስን ካገኘው በኋላ ኢየሱስ ምን አለው? ቶማስን ምን አለው? ጣትን ወደዚህ አምጣና። ለምንድን ነው ጣቱን እያስገባ ያለው? ምክንያቱም የተወጋበትን ቦታ ቼክ እያደረገ ነው። ጣቴን ሳላስገባ በቃ እንጂ እንጂ ስለ ኢየሱስ መንፈስ ነው የሚል ነገር እዚህ ክፍል ላይ የለም። እሺ ሌላ ጊዜ እንደዚህ ክፍል የለም። ክፍሉን ሳታነቢው ቦታም ካለ ያው ስጋና ደም የለም። ሌላ ቦታ እሺ ሌላ ምዕራፍና ቁጥር ነው ጌት ጋር ነው። እሺ ሌላ እዚህ ጋር ስጋ ነው። እሺ ማርቆስ ወንጌል ምዕራፍ ስንት? በጌታ ምን ጥያቄም ጠይቄ ቦርድ በቃ ኢየሱስ መልስላት አንድ ኢየሱስ በቃ ጂሰስ ሚት አድርግሽ አለ። በሌላ ጊዜም ደግሞ አንበበሽ ነው ለተሻለ እንዲሆን። ቆይ አንዴ ከሱዲን የሚለውን ልጅ አንዴ ላዋራው። ሚት አድርጊ። ቅድም ያነሳው ሐሳብ አለ ዮሐንስ ወንጌል ምዕራፍ 16 ክፍል ላይ ክፍሉ ከመጀመሪያ ጀምሮ እስከ መጨረሻው ኢየሱስ አመለ። አንዴ ሚት አድርጊ። አንዴ እሺ ትይዣለሽ። ሚት አድርጊ። አንዴ ከላይ ያለውን ወገናችን አንዴ እሱን ጉዳይ እንትን እንበል። ዮሐንስ ወንጌል ምዕራፍ 16 የትኛው ኃይለ ቃል ነው ኢየሱስን አምላክ የሚያደርግ ኃይለ ቃል አለ? ምዕራፍ 16 ላይ ምዕራፍ 14 في الليل إن وقفت هنا صلة دي إشارة لجواز الوقف. لو أنا وقفت وأخذت نفسي يصبح صوت اللام ساكن. أما لو نفسي قوي በእኔ በቀር ወደ አብ የሚመጣ የለም ይላል። ስለዚህ ኢየሱስ ወደ አብ የሚያደርስ መንገድ መሆኑን ነው የሚያሳየው እንጂ አምላክ መሆኑን ያሳያል እዚህ ክፍል ላይ። ኦኬ ቁጥር 9 ላይ ኢየሱስም እየተስማማ እንሂድ። ከቁጥር 6 ላይ ምንም ያሳይ ነገር የለም። እሺ በእኔ በኩል ግን ወደ አብ የሚመጣ የለም እያለ እኮ ነው እዛ ጋር መንገድ ነኝ ማለት እኮ ነው። ታዲያ መንገድ ማለት እኮ አድራሽ ማለት ነው። ወደ መድረሻ የሚያደርስ አንድ የሚዩት አድርጌ እኮ በኢየሱስ በኩል ኢየሱስ እኔ መንገድ እውነት ሕይወትም ነኝ እያለ እኮ ነው እዚህ ጋር መንገድ ወዴት የሚያደርስ ወደ አብ። ስለዚህ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ካየው አንድ አምላክ አለና በአምላክና በሰው መካከል ደግሞ አንድ አለ፣ እሱም ሰው ነው። ኢየሱስ መካከለኛ መሆኑን የሚያደርሰው ወደ አምላክ የሚያደርስ ሰው የሆነ መካከለኛ አድራሽ ነው የሚያሳየው እንጂ እዚህ ጋር ወደ አብ የሚያደርስ አለ እንጂ ወደ አንዱ አምላክ የሚያደርስ መካከለኛ አድራሽ ተባለ እንጂ አምላክ አልተባለም። እዚህ ክፍል ላይ እዚህ ቁጥር 6 አያሳይም። እሺ እዛች ጋር እኔ መንገድ ስማኝ፣ እኔ መንገድና ህይወትም ነኝ ሲል ምን ማለት ፈልጎ ነው? እዛ ጋር ህይወት ነኝ ሲል አንደኛ መንገድ ነኝ ሲል እኮ መኪና ምናምን ትራንስፖርት